አብዛኛው የህይወት ዘመኔ እንዴት መዋኘት እንዳለብኝ ያውቃለሁ። ግን በዚህ ማለቴ ህይወቴ በእሱ ላይ የተመሰረተ ከሆነ ከአንድ ቦታ ወደ ሌላ ቦታ መዋኘት እችል ነበር ማለት ነው። መዋኘት ትክክለኛው ቃል መሆኑን እንኳን አላውቅም። ልክ እንደ መዋኘት እየተደሰትኩ እንደሆነ ብታይ እርዳታ ያስፈልገዋል። I like background music. እየሰመጥኩ Since you're weekend. ትላለህ። የመዋኛ ትምህርቶችን ወስጃለሁ። ግን አዞ ነበር። ወንድሜ እንደ እውነቱ ከሆነ ከደረጃ 1 እንኳን አላለፍኩም። ይህ ክስተት የተከሰተው በ4ኛ ክፍል እያለሁ ነው። ወደ ሜዳ ጉዞ እየሄድን ነበር እና በእርግጥ ወደ ገንዳው ነበር። ግን ጭንቀት አላደረብኝም፣ ምክንያቱም የፔንግዊን ደረጃ እንዳለፍኩ አውቃለሁ። ስለዚህ ደህና መሆን አለብኝ። ስለዚህ እኔና መላው ክፍሌ ወደ መግቢያው ገባን። ነገር ግን ማንም ሰው ወደ ገንዳው እንዲገባ ከመፈቀዱ በፊት እንዴት መዋኘት እንዳለበት ሁሉንም ሰው ጠየቁ። እኔም በ4ኛ ክፍል ነበርኩ። ማንም ሰው የህይወት ጃኬት የሚፈልግበት ወይም እንዴት መዋኘት እንዳለበት የሚያውቅበት መንገድ የለም። ልክ እንደዚያው ማንም የህይወት ጃኬት የሚፈልግበት መንገድ የለም። ስለዚህ እኔና ጓደኞቼ እየዋኘን ነው። ከዳይቪንግ ቦርዶች እየዘለሉ እንደሆነ ታውቃለህ። ለ4ኛ ክፍል የሜዳ ጉዞ አስደሳች ነገሮች። ነገር ግን ከ1 ሰዓት በኋላ ጓደኞቼ በጥልቅ ጫፍ ላይ እየተዝናኑ ነው እና ያኔ ነው በክፍሌ ውስጥ ቤን የሚባል ልጅ ወደ እኛ ሲመጣ የሚያየው። አሁን ስለ ቤን ትንሽ የኋላ ታሪክ እስከ ማስታውሰው ድረስ ይህ ሰውዬ በጣም ተናድዶኛል ወንድሜ። ስለዚህ ይህ ሰው ወደ እኔ አቅጣጫ ሲሄድ ሳየው ሰላም ለማለት ወይም የሆነ ነገር ለማለት እንደሚፈልግ ገመትኩ። ነገር ግን እየመጣ እያለ እየተቸገረ እንደሆነ ተረዳው። ስለዚህ እሱን ለመርዳት ዋኘው። ኦህ ሄይ ቤን፣ እንዴት ነህ? ከዚያም ቤን ከተንሳፋፊው ነገር ዘሎ ወደ እኔ ገባ እና ይህ ልጅ በጣም ጨካኝ ሆኖብኛል። ቆም በል እሺ። ይህ የሆነ አይነት የግድያ ሙከራ መሆን ነበረበት ወንድሜ፣ ምክንያቱም እሱ አንገቴን ነቀነቀ እና እግሮቹ በእጄ ተጠምጥመው ነበር። ግን ለዚህ አላዘጋጁኝም። ስለዚህ መስመጥ ጀመርኩና የገንዳውን ግርጌ ደረስኩ። ቤን ጭንቅላቱን ሙሉ በሙሉ ከውሃው እያወጣ በላዬ ላይ እየተዝናና መሆኑን አስታውሱ። ስለዚህ ጭንቅላቴን ከውሃው ለማውጣት ከገንዳው ግርጌ ዘለልኩ። ቤን ከእኔ ውረድ። ወደ ላይ ስመለከት በዓለም ላይ በጣም ቀጥተኛ ፊት ያለው ይህን ሰው ቤን አየሁት። ልክ እንደዚህ ሰው እዚህ ለህይወቴ እየታገልኩ እንደሆነ ምንም አያውቅም እና በጣም በሚያምር ድምፅ መዋኘት አልችልም አለ። ኦ ሃይ! እሱን ለመምታት እየሞከርኩ ነው፣ ግን እጆቼ ታስረዋል የሚለውን አስታውሱ። ስለዚህ ከቆዳ እግሮቼ ውስጥ ያለውን ጥንካሬ ሁሉ ሰብስቤ ጭንቅላቴን ከውሃ ውስጥ ለማውጣት በቂ ዝላይ ያዝኩ። እርዱኝ! እርዱኝ! የህይወት አድን እርዱኝ! ኦህ ሰዎች! በገንዳው ውስጥ መጫወት አቁሙ። በቃ ጨርሻለሁ፣ ሞቻለሁ እና ከቁጣ የተነሳ እሺ ብዬ ወሰንኩ። እኔ ከሞትኩ አንተም ከእኔ ጋር ትሞታለህ። ጭንቅላቴን ከውሃው በታች በተቻለኝ መጠን ደፋሁ። ስለዚህ እኔና ቤን መተንፈስ እንዳንችል። ግን አየር እያለቀብኝ ነው እና ራሴን ማቃለል ጀመርኩ። በጣም እኔ የምሞተው በዚህ መንገድ ነው። እሺ ተስፋ እንደቆረጥኩ እንዳሰብኩት ጓደኛዬ ቦብ እንደ ሱፐርማን መጥቶ ቤንን ከእኔ ላይ ጥሎ ወደ ጥልቀት የሌለው ጫፍ ዋኘኝ። ትንሽ ውሃ አስልቼ ግን በመጨረሻ ትንፋሼን ያዝኩ። ስለዚህ እንዴት እንደሞትኩ ታሪክ ይህ ነው። ሕይወቴን ለቦብ የማበደርበትን ምክንያት ይህ ነው።